በጥንቃቄ መርምሩ። በጥንቃቄ መርምሩ። ሰላም የተወደዳችሁ የአባቴ ልጆች እንዴት ናችሁ? እኔ ወንድማችሁ አገልጋይ ዳዊት አበበ ነኝ። ዛሬ በመካከላችሁ በጣም የተወደደ ድንቅ ለህይወታችሁ መካሪ አስተማሪ የሆነ ትምህርት ይዤላችሁ መጥቻለሁ። በጥንቃቄ መርምሩ የሚል ሀሳብ ከኔ ጋር እንከፋፈላለን። እስከ መጨረሻው ስሙ። ወዳችኋለሁ። የማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 11 ላይ ሲናገር እንደዚህ ይላል። በምትገቡባትም በማናቸውም ከተማ ወይም መንደር በዚያ የሚገባው ማን እንደሆነ በጥንቃቄ መርምሩ ይለናል እግዚአብሔር ቃል። ይህንን ሀሳብ ጌታ ኢየሱስ ነው ለደቀ መዛሙርቱ ትእዛዝ እየሰጠበት ያለበት ሀሳብ ነው። ይህ መጽሐፍ ቁጥር ምዕራፍ 10 ትእዛዝ ሰጪ ክፍል ይባላል። ያው ትእዛዝ ሰጪ ክፍል ይባላል እና ጌታ ኢየሱስ ከሰጣቸው አንዱ ትእዛዝ ምንድነው? በምትገቡበት በማናቸውም ከተማ ወይም መንደር ወደዚያ የሚገባው ማን እንደሆነ አለ በጥንቃቄ መርምሩ አላቸው። አያችሁ፣ ሐዋርያት ወንጌልን ለመስበክ ነው ቀጣይ የሚሄዱት። ወንጌልን ለመስበክ ነው ወደ አንድ መንደር ወይም ከተማ የሚገቡት። ወደዛ በሚገቡበት ጊዜ የነሱን መግባት አይተው ሌላ ደግሞ የሚመጡ ሰዎች አሉ። እነዛ ሰዎች እናንተ የገባችሁበት መንደር ውስጥ ወይም ከተማ ውስጥ እናንተ ስትገቡ የሚገቡ ሰዎች እነማን እንደሆኑ በጥንቃቄ አለ መርምሩ አላቸው። አያችሁ፣ ለመሰላችሁ በጥንቃቄ የማይመረምሩ ከሆነ ወንጌልን በስፋት እንዳያገለግሉና መለቀቅ ባለባቸው ያህል እንዳይለቀቁ ያደርጋቸዋል። ቢኬርፉል በደም አድርጋችሁ ስሙ። ጌታ ኢየሱስ ስለ ሰዎች እንድንመረምር ይፈልጋል። የማንመረምር ከሆነ አላስፈላጊ ዋጋ እንድንከፍል ያደርጉናል። ይኸውላችሁ ደቀ መዛሙርቶቹ ወንጌል ለመስበክ ነው የሚገቡት። ስለዚህ በዛን ሰዓት ደግሞ ፈሪሳውያን አሉ ወይም የሐሰት አስተማሪዎች አሉ። በዛ ሰዓት ላይ አየሩን የተቆጣጠሩት ፈሪሳውያን ናቸው። ታውቃላችሁ ጌታ ኢየሱስን ምን ያህል እየተገዳደሩት እንደነበሩ በመጽሐፍ ቅዱሶቻችሁ ስታነቡ ታውቃላችሁ። አየሩን ይዘውታል። ስለዚህ ወደዛ መንደር ሲገቡ እነዚህ ሰዎች ደግሞ የነሱን መግባት አይተው መግባታቸው የማይቀር ነገር ነው። ስለዚህ ማን ወደዛ ከተማ እንደገባ የገባው ሰው ደግሞ ለምን እንደገባ አለ በጥንቃቄ ነገሩን ችላ ብላችሁት አይደለም፣ ከላይ አይደለም፣ በጥንቃቄ መርምሩት ይላችሁ። ይኸውላችሁ ከዚህ ምንድነው የምትማሩት መሰላችሁ? ወደ ህይወታችሁ የሚመጡ ሰዎች እነማን እንደሆኑ በጥንቃቄ መርምራችሁ የማታውቁ ከሆነ በህይወታችሁ ላይ አላስፈላጊ ዋጋ እንድትከፍሉ ያደርጋችኋል። በህይወትሽ የሚመጡ ሰዎች እነማን እንደሆኑ በጥንቃቄ የማትመረምሪ ከሆነ በህይወትሽ አላስፈላጊ ዋጋ እንድትከፍይ ያደርግሻል። ይኸውላችሁ ስለ ሰዎች በጥንቃቄ ማወቅ ማስተዋልና ጥበብ ነው። ሞኝነት አይደለም፣ ጊዜ ማባከን አይደለም። እናንተ አላስፈላጊ ዋጋ በህይወታችሁ አላስፈላጊ ዋጋ እንዳትከፍሉ ያደርጋችኋል። ምን ማድረግ? በጥንቃቄ ማወቅ። እሺ የምትመረምሩት ደግሞ ምን አይነት ሰው ነው ወይም እንዴት ነው? ይኸውላችሁ እናንተ ለምሳሌ አንድ ህብረት ላይ ስትገቡ ያልነበረ እናንተ ከመግባታችሁ ፊት ህብረት ውስጥ ያልነበረ እናንተ ከገባችሁ በኋላ የእናንተን መግባት አይቶ የሚገባው ሰው ማን እንደሆነ በጥንቃቄ መርምሩ። ማን ነች ልጅቷ? ምንድን ነች? ማን ነው ልጁ? ምንድን ነው የሚባለውን ነገር ከላይ አይደለም የምታየው፣ በጥንቃቄ ነው መመርመር ያለብን። ያለበለዚያ አላስፈላጊ ዋጋ ትከፍላለህ። ስታገለግሉ በአገልግሎታችሁ ዙሪያ ወደ እናንተ የሚመጡ ሰዎች እነማን እንደሆኑ ምን እንደሆኑ በጥንቃቄ ነው መመርመር ያለባችሁ። ወዳጆች ይሄ ነገር የገባኝ እኔ ከጊዜ በኋላ ነው። ከሁሉም ሰው ጋር ነበር ወዳጅነትን የምፈጥረው። ወደ ህይወት የሚመጡ ሰዎች ምን እንደሆኑ ማን እንደሆኑ አላውቅም። ከኔ የምንፈልገው እንደመጡ ምን ሊያደርጉኝ እንደመጡ አላውቅም። አላስፈላጊ ዋጋ ከዚህ በፊት ከፍያለሁ። ይኸውላችሁ በህይወታችሁ የሚመጡ ሰዎች በህይወታችሁ ላይ የሆነ ነገር የማይጨምሩላችሁ ከሆነ እነዚህ ሰዎች
በህይወታችሁ አላስፈላጊ ዋጋ እንድትከፍሉ ያደርጋችኋል። ይኸውላችሁ በዙሪያችሁ ብዙ ሰዎች ቢኖሩ፣ ከብዙ ህብረቶች ጋር ብትዋሃዱ፣ ብዙ ሰዎች ቢያጅቧችሁ፣ ከእናንተ ጋራም ቢኖሩ ቢያውቋችሁ፣ በህይወታችሁ ግን የሚጨምሩት የሆነ ነገር ከሌለ እናንተ አላስፈላጊ ዋጋ ነው እየከፈላችሁ ያላችሁ። ምክንያቱም ህብረት መሃል ስትሆኑ፣ የሰው መሃል ስትሆኑ ብቻችሁን ማሰብ አትችሉ። ስለ ግላችሁ ህይወት፣ ስለ አገልግሎታችሁ፣ ስለ ነጋችሁ፣ ስለ ትዳራችሁ፣ ስለ ስራችሁ ኤቭሪቲንግ ማሰብ አትችሉ። ለምን? እንዳታስቡ ጊዜ አይሰጧችሁም። ለምን? በብዙ ሰዎች መካከል ነው ያላችሁት። አሁንም አስተውሉ። በጣም ብዙ ሰዎች እየተጎዱ ያሉት በህብረት ውስጥ ይደበቃሉ፣ በሆነ ጀማ ውስጥ ይደበቃሉ። በጣም ብዙ መሪዎች፣ አገልጋዮች፣ በጣም የእግዚአብሔር ነገር ያለባቸው ሰዎች ስለ ነገ አገልግሎታቸው ሲሪየስሊ ብቻቸውን ቁጭ ብሎ እንዳያስቡ በዙሪያቸው ያሉ ሰዎች፣ በዙሪያቸው ያሉ ህብረቶች እንዳያስቡ ያደርጋቸዋል። ለምን? ቢዚ ናቸው። ህብረት ሲሄዱ፣ የሆነ ነገር ሲሄዱ፣ የሆነ ነገር ሲያደርጉ፣ ከዛ ሰውዬ ጋር ሲደዋወሉ፣ ቴሌግራም ላይ ሲያወሩ ጊዜ የለም። ከዚህ የተነሳ ስለ ነገ ህይወታቸው ብዙ ማሰብ ያቅታቸዋል። ይኸውላችሁ በህይወታችሁ የሚመጡ ሰዎች ማን እንደሆኑ ማወቅ አላስፈላጊ ዋጋ እንዳትከፍሉ ያደርጋችኋል። በህይወታችሁ የሚመጡ ሰዎች አሉ። የሚመጡ ሰዎች በህይወታችሁ ላይ አንዳች ነገር ካልጨመሩላችሁ እነዚህ ሰዎች ቢሄዱ ምንም ነገር አይጎልባችሁ። ከሄዱ እንኳን ሄዱ፣ መተው ምንም ካላደረጉላችሁ ሄደው ምንም አያደርጉላችሁ። እደግመዋለሁ። ብዙ ሰዎች ወይም ጓደኞቻችሁ ወይም የምታውቋቸው ሰዎች ወደ ህይወታችሁ መተው ምንም ነገር በህይወታችሁ ላይ ካልጨመሩላችሁ እነዚህ ሰዎች ከህይወታችሁ ወጥተው ሄደው ምንም ነገር አያደርጉላችሁ። እነዚህ ሰዎች ከህይወታችሁ መውጣታቸው ለእናንተ ትልቅ አድቫንቴጅ ነው። ምክንያቱም ብቻችሁን እንድትሆኑ ያደርጋችኋል። ብቻችሁን እንድታስቡ፣ ስለ ህይወታችሁ፣ ስለ አገልግሎታችሁ፣ ስለ ትዳራችሁ፣ ስለ ስራችሁ እንድታስቡ ያደርጋችኋል። ስለዚህ ሰዎች ከህይወታችሁ ሲሄዱ ለምን ሄዱ ብላችሁ አትቆጩ። እንኳን ሄዱ። ምክንያቱም ቀድመው ኖረው ምንም አላደረጉላችሁ። ቀድመው መተው ምንም አላደረጉላችሁ። ስለዚህ ብዙ ሰው በህይወታችሁ ከሚኖር 3 ሰው ወይ 1 ሰው ወይ 3 ሰው በህይወታችሁ ካለ በቂ ነው። እነዚህም 3ቱም ወይም 1 ሰው በህይወታችሁ ተጽዕኖ ሊፈጠር የሚችለው ነገር ካለ እንጂ ከሌለ እነዚህ ሰዎች ቢሄዱ ይሻላሉ። ብቻችሁን ብትሆኑ ይሻላችኋል። ብቻችሁን ስትሆኑ ይኸውላችሁ ተረጋግታችሁ ታስባላችሁ። ብቻችሁን መጸለይ ትለማመዳላችሁ። ብቻችሁን ቃል ማንበብ ትለማመዳላችሁ። ብቻችሁን ስትሆኑ በጣም ብዙ አድቫንቴጅ አለው። ስለ ነገራችሁ ቀስ ብላችሁ ታስባላችሁ። ማን በህይወታችሁ እንደሚጠቅማችሁ ታስባላችሁ። ይኸውላችሁ ወዳጅነትን ስትፈጥሩ ራሱ ይኸውላችሁ ይሄ ልጅ ወደ ህይወቴ ባስገባው፣ ከዚህ ልጅ ጋር ህብረት ባደርግ ይጠቅመኛል አይጠቅመኛል የሚለው ነገር በጥንቃቄ መርምሩ። የማይጠቅም ከሆነ አውጡት፣ የሚጠቅም ከሆነ ግን ያዙት። ብዙ ሰዎች ይኸውላችሁ ወዳጅነት የሚፈጥሩት ከጀማ ጋር ነው። ኖ አይደለም፣ እሱ ወዳጅነት አይደለም። ወዳጅነትን ስትፈጥሩ ይሄ ልጅ ቢይዘው ነገ ላይ የሆነ ነገር ይጠቅመኛል፣ እቺ ልጅም ቢይዛት ከሷ ጋር ወዳጅ ሆኖ በህይወቴ ላይ ነገ የሆነ ነገር ትጠቅመኛለች የሚል ነገር ማሰብ አለባችሁ። ሳታስቡ እንዲሁ ዝም ብላችሁ የምትጀምሩት አይደለም። ይኸውላችሁ ጌታ ኢየሱስ ስለ ሰዎች ማወቅ አላስፈላጊ ቢሆን ኖሮ በጥንቃቄ መርምሩ ባላለ ነበር። ለዚህ ነው በህይወታችሁ የሚመጡ ሰዎችን እያንዳንዱን ሰዎች በጥንቃቄ መርምሯቸው፣ አላስፈላጊ ዋጋን እንዳትከፍሉ ያደርጋችሁ። ተባረኩ። ወዳችኋለሁ። ይሄንን
መልእክት ለብዙዎች ሼር አድርጉ። ወዳችኋለሁ። እኔ ወንድማችሁ አገልጋይ ዳዊት አበበ ነኝ። ሰብስክራይብ አላደረጋችሁ ሰብስክራይብ እያደረጋችሁ ይሄንን ቻናል ተቀላቀሉ። ተባረኩ። መልካም ጊዜ